ስልካችን ላይ የስልካችን ስቶሬጅ እኛ ሳንጠቀምበት እንዲሞላ የሚያደርጉ ነገሮች አሉና ዛሬ በዚህ ቪዲዮ እንግዲህ እሱን ነገር እንዴት ነው በቀላሉ ማስተካከል የምንችለው የሚለውን እናያለን። እንግዲህ ውድ ቤተሰቦች ወደ ቪዲዮ ከመግባታችን በፊት ይህን ቤት ፎሎ እና ሰብስክራይብ አድርጋችሁ እንድትጀምሩ ጠይቃለሁ። የዚህ ቤት ፎሎወር እና ሰብስክራይበር መሆናችሁ ምንድን ነው የሚጠቅማችሁ? እንደዚህ ያሉ ጠቃሚ የሆኑ ከኮምፒውተር ሳይንስ ጋር የሚገናኙ የቴክኖሎጂ መረጃዎችን ልክ በየቀኑ ስንለቅ በአማርኛ ወደ እናንተ ጋር ነው ይሄ የቴክኖሎጂው አልጎሪዝም የሚልካቸው። ምክንያቱም ቤተሰብ እንደሆናችሁ ይረዳል ማለት ነው። ስለዚህ ፎሎ እና ሰብስክራይብ አድርጋችሁ ጀምሩ። ወደ ቪዲዮ እንግባ። እሺ እንግዲህ ይሄ ነገር በአብዛኛው የሚከሰተው በቴሌግራም አፕሊኬሽን እና በቲክቶክ አፕሊኬሽን ላይ ነው። ለምንድን ነው ይሄ የሚሆነው? ብዙ የዳታ ትራፊክ ይመጣል በእነዚህ አፕሊኬሽኖች ላይ። ለምን እነዚህ አፕሊኬሽኖች ላይ እንቅስቃሴያችን ከሌላው አፕ የተለየ ነው። የሆነ ቪዲዮዎች ይመጣሉ፣ ኦዲዮዎች ይመጣሉ፣ ፎቶዎች ይመጣሉ፣ የተለያዩ የጽሁፍ ዳታዎች ምናምን ይመጣሉ እና እነሱ ዳታችንን ኦኮፓይድ እንዲሆን ወይም ደግሞ ስቶሬጁ እንዲያዝ ያደርጋሉ። እነዚህ ሁለቱ አፕሊኬሽኖች ላይ ነው የምናየው። ቴሌግራም አፕሊኬሽን እንከፍታለን እዚህ ጋር ይኸውና፣ እሱን እንከፍታለን። እሱን ከከፈተን በኋላ እዚህ ሶስቱ ነጥብ ላይ ነው ከላይ እዚህ ጋር ነው የምንሄደው። እሱን እናካለን። ከዛ በኋላ ሴቲንግ የሚለው ላይ ታች እዚህ ጋር እንነካለን። ከዛ በኋላ ዳታ ኤንድ ስቶሬጅ የሚለውን ይሄን እንከፍታለን። ዳታ ኤንድ ስቶሬጅ ይሄን እንከፍታለን። ከዛ በኋላ ስቶሬጅ ዩዜጅ የሚለውን የላይኛውን ይሄኛውን አያችሁ 1.59 ኦልሞስት 2 ጂቢ ይዞብናል። ስለዚህ ይሄን ማጥፋት አለብን። አጨናንቆታል ማለት ነው ስልካችንን። ምንም የማንጠቀምበት ነገር ነው። ስለዚህ ምን እናደርጋለን? ይሄ ካች የሚለውን ክሊን ካች የምትላለች እዚህ ጋር አያችኋት? ታይ ከሆነ ክሊን ካች የምትላለች እሷን እንነካለን ማለት ነው። አያችሁ? ክሊር ካች የሚለውን ስንነካው እንደዚህ ጽድት ያደርግልናል። 100% ጸዳ። ስለዚህ ይሄ እዚህ ጋር ለ2 ጂቢ አጸዳ ነው ማለት ነው። በቃ ስልካዬ ምንም የማንጠቀምበት ነገር ለኛ ምንም የማይጠቅመን ነገር ነው። እዚህ ጋር ይሄ ነው አንደኛው። ሁለተኛው እዚህ ቲክቶክ አፕ ላይ ነው የምንገባው። እንገባለን። ላይት የሚለውን እንግዲህ እናንተ ላይት የሚለውን ከተጠቀማችሁ ላይት የሚለው ላይ ትገባላችሁ። እኔ የምጠቀመው ዋናው ቲክቶክ ላይ ስለሆነ እሱ ላይ ነው የምገባው። እሺ እሱ ጋር ስገባ ምንድነው የማደርገው? እዚህ ሶስቷን ሰረዝ ላይ ነው የሚሄደው። ቲክቶክ ላይ ከገባው በኋላ ሶስቷ ሰረዝ ላይ ሄዳለሁ። እሱን ከፍታለሁ። ከዛ ሴቲንግ ኤንድ ፕራይቬሲ የሚለውን ይሄን የታችኛውን ከፍታለሁ። ኦኬ እሱን ከከፈትኩ በኋላ ወደ ታች ስክሮል ማድረግ አለብኝ። ስክሮል አድርጌ ፍሪ አፕ ስፔስ የምትላለች ፍሪ አፕ ስፔስ ችኛው ያችሁ ፍሪ አፕ ስፔስ የምትለዋን እሷን እንጫናለን። ከዛ በኋላ እዚህ ጋር ምን ይላል? ካች አለ። ይሄውና ካች ወደ 333 ሜጋባይት 331 ሜጋባይት ተጠቅመናል። ይሄንን እናጠፋለን። እንደገና ደግሞ ዳውንሎድ የሚል አለ። ይሄም እንግዲህ በተለያየ ጊዜ ዝም ብለን የሆነ ነገር ዳውንሎድ እናድርግና ዝም ብሎ ስፔስ ይይዛል። ይሄንንም እናጠፋለን። ምንም አይጠቅም። ምክንያቱም እንደገና ዳውንሎድ ማድረግ ስለምንችል ወይም ደግሞ ይሄ ዳውንሎድ ያደረግነው ኦልሬዲ ስቶሬጅ ላይ ወይም የፋይል ማኔጀር ወይም ጋላሪ ላይ ስለሚኖር እዚህ ጋር ያለው ምንም አይጠቅም፣ እናጠፋዋለን። ሁለቱንም እናጠፋለን ማለት ነው። እዚህ ጋር ክሊር እናደርገዋለን።
አያችሁት? አጸዳሁት በቃ። ስለዚህ ይሄ 1.44 ጂቢ ፍሪ አደረኩ ማለት ነው። ስለዚህ የዛሬው ይሄ ነው ቤተሰቦች። እንግዲህ እንደዚህ ያለ ጠቃሚ የሆነ የቴክኖሎጂ መረጃዎች በየጊዜው እንዲደርሳችሁ ይሄንን ቤት ፎሎ ማድረግ አትርሱ። በእርግጠኝነት መነግራችሁ ከዚህ ቤት ላይ ጥሩ የሆነ የቴክኖሎጂ ግንዛቤ እንሰጣችኋለን። ከዚህ ከኮምፒውተር ሳይንስ ጋር የሚያያዙ ብዙ ነገር በጥቅሉ አሁን ብዙ ባላወራም ወደፊት ደስተኛ ነው የምናደርጋችሁ በዚህ ቤት ላይ። በአማርኛ ነው፣ በነፃ ነው። ጥሩ ጥሩ ትምህርቶችን እናስተምራችኋለን። ስለዚህ እናንተ ደግሞ ይሄን ቪዲዮ ስታዩት ሼር አድርጉት፣ ሌሎች ሰዎችም እንዲያዩትና ለእኛም ሞራል ይሆነናል። ፎሎወር እና ቤተሰብ መሆናችሁን ደግሞ እንዳትረሱ። ሰብስክራይብ አድርጉ፣ ፎሎ አድርጉ ቤቱን። ይሄን እንደምታደርጉ እንግዲህ እምነቴ ነው። ሌላው ደግሞ ይሄ የቲክቶክ አካውንት ማሳደግ የምትፈልጉ ሰዎች ሁለተኛው ይሄ ቤት የሚሰጣችሁ አገልግሎት ነው፣ በነፃ ነው። ቲክቶክ አካውንት ማለት እንዴት ነው? ፎሎወር ማለት ነው። የፎሎወር ማሳደግ የምትፈልጉ ሰዎች ካላችሁ ይሄንን እንሰራለን እኛ። እንዴት ነው የምንሰራው? ይሄንን ሰዎች ይሰባሰባሉ፣ ላይቭ ላይ እንሆናለን ማለት ነው። የቲክቶክ ላይቭ ላይ ስንሆን ሰዎች ይሰባሰባሉ። እዛ ላይቭ ላይ የሚሰባሰቡ ሰዎች አንደኛው ፎሎ ያደርገዋል ማለት ነው። እርስ በርስ ፎሎ እንደራረግና በየቀኑ 30 ፎሎወር 50 ፎሎወር እስከ 100 ድረስ እናሳድጋለን አካውንታችንን እና ጠዋትም ከሰዓትም አለን። ላይቭ ላይ ካለን እኛ የኛን ፕሮፋይል ሰርች አድርጋችሁ ማይ ዲጂታል የሚለውን ይሄን የፕሮፋይል ስማችንን ሰርች አድርጋችሁ ስታዩት ላይቭ ላይ ካለን እኛ ላይቭ የምትል ቀይ ፕሮፋይላችን ላይ እየበራች ፎቶአችን ላይ እኔ ፕሮፋይል ፎቶ ላይ ላይቭ የምትል ቀይ እየበራች ካለች ኦልሬዲ እኛ ላይቭ ላይ ነን ማለት ነው። ስለዚህ ያን ጊዜ እሷን ተጭናችሁ ይሄንን አካውንቱን ለ15 ሰዎች ሼር አድርጋችሁት እዛ ጋር የምታዩትን ቪዲዮውን ማለት ነው ሼር አድርጋችሁት ኦኬ ብላችሁ ጽፋችሁ ኦኬ የሚለውን ሰው ደግሞ 10 ሰው ፎሎ አድርጋችሁ ብትመጡ ያንን ኦኬ ያሉ ሰው በሙሉ ፎሎ ስለሚያደርጋችሁ እናንተን ብዙ ፎሎወር ታገኛላችሁ። እና ሼር አድርጋችሁት የመደመር ምልክቷን ነክታችሁ ቪዲዮውን ላይክ ምናምን አድርጋችሁ ነው እዛ ጋር ፎሎወር ታገኛላችሁ ማለት ነው። ይሄም ተጨማሪ ሌላ ይሄ ቻናል የሚሰጣችሁ አገልግሎት ነው። ወደ ጥሩ ቤት ነው የመጣችሁት። እንግዲህ ይበቃናል። ሰላም ሁኑ።